ስንዴ ሰጥቶ ሃይማኖትን የሚያስክድለት ሲክድለት ደስ የሚለው የሚከብር ኢየሱስ ግን ያላውቀው በሰሜኑ በኩል ሰማዕትነት አምልጥ ተብሎ እልፍ አይላፍ 8000 ኦርቶዶክሳን የተሰውለት ኢየሱስ ግን ያውቃል። ነገር ግን ከአጋንንት ጋር ተጠቅሳሶ ድራማ የሚሰራበት ኢየሱስ በሰሜን ግን አላውቅም። ስሙን ድራማ የሚቀልዳለው ነው ድራማ ነው አይደለም። አንድ ድምጽ ምናልባት ሰምተው ይሆናል። ይሄ ድምጽ ምን የሚል ነው? ሰሜኑን ለኢየሱስ የሚል ድምጽ ነው። ሰሜኑን ለኢየሱስ የሚል ጩኸት ባለፈው በተደጋጋሚ ሲሰማ ነበር። ይሄ ጩኸት ምንድነው? ምንጭ ጽንሰ ሐሳቡስ ምንድነው? ሰሜኑን ለኢየሱስ ሲሉ ሰዎቹ ምን እያሉ ኢየሱስ ሰሜን ላይ የለም ምን ማለታቸው? እንደው ይሄንን ቢያስረዱ። እግዚአብሔር ይስጥልን። ብፁዕ ውእቱ ዘይተአቅፈ በእኔ የማይሰነካከል ልዑል ክቡር ነው። ጌታችን ክብር ምስጋና ይግባውና ስለራሱ የጠየቃቸው ጥያቄዎች አሉ። አንደኛው በጥያቄ መልክ፣ ሌላኛው ደግሞ በማስጠንቀቂያ መልክ። ብፁዕ ውእቱ ዘይተአቅፈ በእኔ የማይሰነካከል ልዑል ክቡር ነው። የማቴዎስ ወንጌል ምዕራፍ 11 ቁጥር 6 ላይ በማን የማይሰነካከል? በእኔ የማይሰነካከል። በቂሳርያ ጉባኤው ስለሱ በጣም ከባድ ስለሆነ ነው። እግዚአብሔር ካረዳውና መንፈስ ቅዱስ ከሱ ጋር ካልሆነ ሰው በስተቀር የጌታችን ኢየሱስ ክርስቶስ ሰው መሆን መናገር በጣም ከባድ ስለሆነ ነው። ሰዎች የሰው ልጅ ማን ይሉታል? የሰማችሁ ነው። ሰዎች የሰው ልጅ ማን ይሉታል? እንግዲህ እነሱም ያውቁትን ሰውም ያወራውን ነገር ነገሩት አይደለም። እናንተስ ማን ትሉኛላችሁ የሚለው ጥያቄ ነው። አንተ ውእቱ ወልደ እግዚአብሔር፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ አንተ ያው እግዚአብሔር ክርስቶስ ነህ አሉት። ይህን ስጋና ደም አልገለጣላችሁ። ማን የገለጠላችሁ? ሰማያዊ አባቴ ነው የገለጠላችሁ። ስለዚህ ሰማያዊ አባቱ ያልገለጣት እውነት ስለ ኢየሱስ ክርስቶስ ማንነት መናገር አትችልም። ብትናገርም በተሳሳተ መንገድ ነው የምትናገረው። ለዛ ነው ወንጌል በአብ ልቡና የታሰበች በወልድ ቃልነት የተነገረች በመንፈስ ቅዱስ ሕያው የሆነች የሕይወት ምግብ የሆነች መስዋዕት የምትባት ወንጌል። ለዛ ነው እግዚአብሔር ካልገለጠለት በቀር ስለ ኢየሱስ ክርስቶስ ስጋዊ ነገር ስጋዊ መናገር የሚችል ምንም አይነት አንደበት የለም። ምንም ከስተት ነፃ ሆኖ መናገር የሚችል የለም። ስለ ጌታችን ስለ ኢየሱስ ክርስቶስ ሁለት መስመሮች አሉ። አንደኛው መስመር ከአይሁድ የሚመነጭ መስመር ነው፣ ምንፍቅናዎች ናቸው። ሁለተኛው ደግሞ ከአሕዛብ ከግሪክ ፍልስፍናዎች የሚመነጩ መስመሮች ናቸው። ከአይሁድ የሚመነጨው መስመር አምላክህ እግዚአብሔር አንድ ነው ስለሚል ኢየሱስ ክርስቶስን አምላክ ነው ብለን ከተቀበልነው ሁለት አምላክ ይሆናል። ስለዚህ ኢየሱስ ክርስቶስ አምላክ ሳይሆን ምንድነው? ከነቢያት አንዱ ኦሪትን የፈጸመ በትክክል ለኦሪት የታዘዘ የፈጸመ ከነቢያት አንዱ ነው እንጂ ምን አይደለም፣ አምላክ አይደለም፣ ሰው ነው። ግን ምን አይነት ሰው? የእግዚአብሔር ጸጋ ያደረበት ሰው። ኢየሱስ ክርስቶስ ልብ በሉ፣ እስራኤል አምላክህ እግዚአብሔር አንድ ነው ይላል አይደል? እስራኤል ሆይ ስማ አምላክህ እግዚአብሔር አንድ ነው ይላል። ስለዚህ እግዚአብሔርን ኢየሱስ ክርስቶስን አምላክ ነው ካለ ስንት አምላክ ይሆናል? በእነሱ ሊና ስንት ነው? ሁለት አምላክ። ሁለት አምላክ ደግሞ ከኦሪት ጋር መቃረን ነው። ስለዚህ ኢየሱስ አምላክ አይደለም፣ ዶርባ ነው። ይህ እንግዲህ ጁዳይዘርስ ከሚባሉት ጀምሮ ጁዳይዘርስ ኢቢዮናውያን የሚባሉ በጣም በርካታ እስከነ ጳውሎስ ሳምሳጢ በኋላ እስከነ ዲያድርስ ከዛ እስከነ ንስጥሮስ ድረስ የተዘረጋ አረገ ምንፍቅና ነው። ረጅም ሰንሰለት ያለው ምንፍቅና ምን አይደለም የሚል አምላክ አይደለም የሚል። ሁለተኛው የዘራረግ ደግሞ ከፍልስፍና የሚነሳ ነው። ለአሕዛቡ ዓለም ለግሪኩ ዓለም ያለው ፍልስፍና ነው። ግሪኮቹ በጣም ብዙ አማልክት ስላሏቸው ኢየሱስ ክርስቶስ አምላክ ማለት አልከበዳቸውም። ምን ስላላቸው? እነሱ በጣም ብዙ አምላክ አላቸው። የአማልክት አምላክ እነዚህ ዚዮስ አሉ፣ እነ ጁፒተር አሉ።
ኢየሱስ ክርስቶስን አምላክ ብሎ መቀበል አልከበዳቸውም። በእነሱ እሳቤ ግን የማይታየው ዓለም ቅዱስ፣ ይሄ የሚታየው ዓለም ደግሞ ርኩስ ነው። ስለዚህ አምላክ የሆነው ኢየሱስ ክርስቶስ የሚታይ ስጋ ለበሰ ማለት ምን ማለት ነው? አምላክን ማርከስ ነው። ስለዚህ እሱ የለበሰው ስጋ ምንድን ነው? ምትሃታዊ ነው እንጂ አካላዊ ስጋ አልለበሰም። ስለዚህ ኢየሱስ ምን አይደለም? ሰው አልሆነም። ለዛ ነው ብፁዕ ውእቱ ዘይትሐፈር በእኔ የማይሰናከል ንዑድ ክቡር ነው ያለው። ሰው አልሆነም ማለት የለበሰው ስጋ ምንድን ነው? ምትሃታዊ ፋንቶም ቦዲ አለ። ፋንቶም ቦዲ ማለት ምትሃታዊ ስጋ። ሰው ካልሆነ ሰው ድኗል ማለት ነው። ኢየሱስ ክርስቶስ ሰው እግዚአብሔር ሰው ባይሆን ሰው ዳነ ይባላል አይደለም። ምክንያቱም ሰው መዳን የሚችለው ሰው ሲሆን ብቻ ስለሆነ አልዳንም። ስለዚህ እሱን ተከተሉና ኢየሱስ ክርስቶስ አምላክ ነው ማለት ሰው ፍጹም አምላክ ፍጹም ሰው ነው ማለት ለዚህ ለፈላስፋው ዓለም በጣም ትልቅ ርኩሰት ነው። ትልቅ ርኩሰት። ምክንያቱም አምላክን የረከሰውን ስጋ ለበሰ ብሎ መናገር በጣም ከባድ ስለሆነ ነው። ኖባቲያን የሚባል አንድ ትልቅ ሊቅ ኢየሱስ ክርስቶስ ድጋሚ በሁለት ወንበዴዎች መካከል ተሰቀለ ይላል። በስንት ወንበዴ? በሁለት ወንበዴ። አንደኛው ወንበዴ አምላክ አይደለም የሚል ምክንያቱም ሰው አምላክ ሁለት ስለማይሆን የሚል ነው። ሌላኛው ወንበዴ ደግሞ ሰው ስጋ አለበስ እግዚአብሔር ስጋ አይለብስም የሚል ሁለት ወንበዴ ድጋሚ ተሰቀለ። እነዚህ ሁለት ወንበዴዎች ነው እና ለዛ ነው በእኔ የማይሰናከል ንዑድ ክቡር ነው ያለው። ለዛ ነው ንዑድ ክቡር እግዚአብሔር አብ ካልገለጸለት በመንፈስ ቅዱስ ካልሆነ በስተቀር ወልደ እግዚአብሔር ሕያው ብሎ መናገር የሚችል ማንም የለም። አይቻልም። ከዛ ንስጥሮስ ማነው አሪዮስ ደግሞ መጣ። አሪዮስ የቀዳው ከአርስቶትል ዲዳኬ ከሚባል ፍልስፍና ነው። የፍልስፍና ረብ እንዲህ የሚል ነው። በደንብ አዳምጡልኝ። እንዴት ሰሜኑን ለኢየሱስ የሚለው ሐሳብ እንዴት ተንኳቶ እንደመጣ ልነግራችሁ ፈልጌ ነው። አሪዮስ እንዲህ አለ፣ አስገኝ ያለው አካል ፍጡር ነው፣ አስገኝ የሌለው ከሆነ ደግሞ ምንድነው? ፈጣሪ ነው አለ። እያያችሁ ነው። ዲዳኬ ይባላል። ከላይ ከዋናው ጀምሮ እየተነጠሩ መውረድ ማለት ነው። አንድ አረፍተ ነገር ሰራ። አስገኝ ያለው ከሆነ ፍጡር ነው፣ አስገኝ የሌለው ከሆነ ደግሞ ምንድነው? ፈጣሪ ነው። ወልድ ከማን ተወልዷል? ከማን ተወልዷል? ከአብ ከተወለደ ምን አለው ማለት ነው? አስገኝ አለው ማለት ነው። አስገኝ ካለው ምንድነው? ፍጡር ነው። አብ ደግሞ አልተወለደም። ካልተወለደ ምንድነው? አስገኝ የለም። አስገኝ ከሌለው ምንድነው? ፈጣሪ ነው። በዚች በአንዲት ቁንጽል አረፍተ ነገር ፈጣሪ ነው ፍጡር ደመደም። በጣም አስደናቂ ነገር እኮ ነው። ምክንያቱም የሚያዩበት አይን ከመንፈስ ቅዱስ የራቀ ስለሆነ ይቸገራሉ። እግዚአብሔር ሰው ሆነ ብሎ ማሰብ ስጋ ለበሰ ብሎ እንደማሰብ ጭንቅ ነገር የለም እግዚአብሔር ካረዳ በስተቀር ማለት ነው። ስለዚህ አስገኝ ያለው አብ ማነው? አስገኝ ያለው ወልድ ፍጡር ነው አለ ሎቱ ስብሐት አለ። አስገኝ የሌለው ደግሞ ማነው? አብ ደግሞ ፈጣሪ ነው አለ። ፍጡር ከሆነ ደግሞ ይለወጣል። ወልድ ምን ያደርጋል? ይለወጣል። ቼንጅ ይስማማዋል። ቼንጅ ከተስማማው ደግሞ ምን ያደርጋል? ለኃጢአት ሊገዛ ይችላል። ፍጡር ነውና አለ። እንግዲህ እነዚህ ሁሉ በሙሉ በኢየሱስ ክርስቶስ የተነሱ ምኖች ናቸው? ጉስቁልናዎች ናቸው። ቀጠሉ። እነ ዲያድርስ እነ ሉቃኖስ የሚባሉ መናፍቃን ደግሞ በአጭር ለማንሳት ፈልጌ ነው። የቅድሙን የአይሁድን ሐረግ ተከትለው የመጡ ናቸው። ዲያድርስ ይህን ነገር ለማስቀረት ምን አለ መሰላቸው? ያንን ሳበና አይሁድ መናፍቃን እንዳማን ነው ፍልስፍናዎች እንዳይሳለቁበት በማህፀን ሳለ እሱ ደግሞ ማህፀን አመጣው። በማህፀን ሳለ ተጠባብቀው ልክ በአንድ ጎጆ በአንድ ቆዳ ውስጥ ሁለት እንዳሉ ልጆች ሳይገናኙ አብረው እንደሚኖሩ ናቸው። ልክ ሁለት ቃልም የእግዚአብሔር ቃልም በአንድ በኩል ስጋ ደግሞ በአንድ በኩል ነው። ዝም ሳይገናኙ በአንድ ቆዳ ተጠቅልለው እንዳሉ ናቸው። ንስጥሮስ ሁለት ባህሪ ያለው ለዛ ነው። ንስጥሮስ ሁለት ባህሪ ያለው ያ ሐረግ ነው። እንግዲህ ሲወርድ ሲዋረድ መጥቶ አማላጅ ነው የሚሉት ያ ፍጡር የሚለው መንፈሳቸው ውስጣቸው ስላለ
ሁለት ባህሪ የሚለው ነገር ውስጣቸው ስላለ ነው በዛ በኩል ተላልፎ መጥቶ አማላጅ ነው የሚሉት። አማላጅ ነው። ስለዚህ ስለ ኢየሱስ ክርስቶስ ያልተባለ ነገር የለም። ያልተባለ ነገር የለም። የኛ ቤተ ክርስቲያን ኢየሱስ ክርስቶስን ግን የምትለው ምንድነው? የምትለው ምንድነው? ወልደ እግዚአብሔር ምን? ወልደ እግዚአብሔር ሕያው ወልደ ማርያም ድንግል የሕያው እግዚአብሔር ልጅ የማን ልጅ? የድንግል ማርያም ልጅ። ከአብ ሲወለድ ሰዎች የሚያስቡት በእኛ ልደት ነው። ይገርማል እኮ እናንተ። እነሱ የሚያስቡት የእኛ ልደት አስባችኋል? ምን አለ አባት አለ እናት አለ። አባት ጾታው ምንድን ነው? ተባታይ ወንድ ጾታ። እናትስ ልጅ እድሜው። በዚያ ሂሳብ ነው እነ ንስጥሮስ ያሰቡት። በዚያ ሂሳብ ነው እነ አርዮስ ያሰቡት። በዚያ ሂሳብ ነው ግሪካውያን ያሰቡት። አይደለም? በዚያ ሂሳብ ልደቱ ግን ማለት ልደቱ ነው። ምሳሌ ኢትዮጵያ ሊቃውንት እንደ ቅዱስ ቄርሎስ አይነት እንደነ ሐዋርያት አትናቴዎስ አይነት ግን ምሳሌ ብለው ለምሳሌ ያቀረቡት የፀሐይን አይነት ምሳሌ ነው። አሁን ፀሐይ ሰሌዳው አለ አይደለም? ሰሌዳው ከሰሌዳው ስንት ነገሮች ይወጣሉ? ሁለት ነገሮች ይወጣሉ። አንደኛው ብርሃን ነው፣ ሁለተኛው ሙቀት ነው። ሁለቱም የተለያየ ጠባይ ያለው፣ ሙቀቱ ለብቻው ነው፣ ብርሃኑ ለብቻው ነው። አሁን ብርሃኑ ከሰሌዳው ሲወለድ ብርሃኑ ጾታው ምንድነው? ወይስ ሰሌዳው ጾታው ምንድነው? ጾታ የለሽ ነው አይደለም? ስለዚህ ልደቱ ከሰው አእምሮ በላይ ነው። ሰሌዳው ብቻውን የፀሐዩ ሰሌዳ ብቻውን ተገኝቶ እንደማያውቀው ሁሉ ያለ ብርሃን ያለ ሙቀት እንዳተገኘ ሁሉ አብን ብቻውን ያለ ወልድና ያለ መንፈስ ቅዱስ የነበረበት ጊዜ የለም። ለቅጽበተ ዓይን አወላለዳቸውም ከሰው ሊና በላይ ግሩም ነው። ልደተ አብ ልደተ ወልድ ማል ወጻተ መንፈስ ቅዱስ እማል እይትነገር አላ ይትነከር። የአብ ማነው? የወልድ ከአብ መወለድ የመንፈስ ቅዱስም ከአብ መስረጽ ይደነቃል፣ ግሩም ይባላል እንጂ ምን አይባልም፣ አይነገርም። ታላቁ ሊቅ ዲዮናስዮስ ነው አይደለም? ስለዚህ ቤተክርስቲያናችን ያኛው ልደት በድንግል ልደቱ ታውቋል ነው፣ አስገራሚነቱ ታውቋል። አሁን ሰዎች ስለማያስተውሉ ነው እንጂ ከድንግል እንዴት ተወለደ ይቻላል? ያለ አባት ዘር ይቻላል? ይቻላል ወይ? አይቻልም። ሰማያዊ ልደቱ በዳህራዊ ልደቱ ነው የታወቀው። ስለዚህ ሰሜኑን ለኢየሱስ እንግዲህ ዓለም ምን ለምዷል መሰላችሁ? ሸፍጥ ለምዷል፣ ሽኩቻ ለምዷል። እንግዲህ እኔ እስከማውቀው አስተምራ ሰውን የምትቀይር ኦርቶዶክስ ሃይማኖት ብቻ እንደሆነች አውቃለሁ። ሌላው ግን ምን ተከትሎ ነው? ደካማ ጎን ተከትሎ የሚስፋፋ ነው። ደካማ ጎን ተከትሎ የሚስፋፋ ነው። ወይ ጦርነትን ወይ እርዳታን ተከትሎ ምን የሚያደርግ ነው? የሚስፋፋ ነው። እስካሁን የማውቀው ሃይማኖት ሁሉም ሃይማኖት ወይ በጦርነት የተስፋፋ ይመጣል፣ አሊያም ደግሞ በረሃብ ምክንያት ተስፋፍቶ ይመጣል። ብቸኛዋ ወንጌልን እየሰበከች የምታሳምነው ግን ኦርቶዶክስ ቤተክርስቲያን ብቻ ነው። ከዚያ ውጭ ያለው ወይ በሰይፍ ነው፣ ወይ በጦርነት ነው፣ ወይ በምግብ ነው፣ ወይ በሸቀጥ ነው። ከዚያ ውጭ ሃይማኖትን ሲያስተፋፋ አይተናነቅ። ሰሜኑን ለኢየሱስ የመጣበት ትክክለኛው ምንጭ እሱ ነው። ከኛ ሊቃውንቶች ጋር ተከራክረው ተማምረው አይደለም። ጌታችን ኢየሱስ ክርስቶስ እንደተማማር ነው። አኮ ሁሉ ዘይብለኝ እግዚኦ ዘይበውስተ መንግሥተ ሰማያት፣ ጌታ ሆይ የሚለኝ ሁሉ ምን አይደለም ወደ እግዚአብሔር መንግሥት አይገባም። ዘይብለ ዘይገብ ፈቃዱ ለአቡየ ዘበሰማያት፣ የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ አይገባም። ከአጋንንት ጋር በመጠቃቀስ ድራማ በመስራት ኢየሱስ ሊከብር አይችልም። እንደ አይነት ኢየሱስ የለም። ከአጋንንት ጋር ተጠቃቅሶ ድራማ በመስራት አይደለም። አንተ አስጮኸኝ እጮሃለሁ እኮ ድራማ ነው እኮ ነው። ስሙን ጥራ እኔ እቀልዳለሁ እኮ ድራማ ነው አይደለም? ድራማ ነው። በሱ በኩል ምን የሚያደርግ የሚከብር ኢየሱስ የለም። አላውቃችሁ ራቁም እንደ ገበርታ መጻላችኋለሁ ነው የሚለው ወንጌላችን ማቴዎስ ምዕራፍ 7 ማለት ነው። እና
ሰሜኑን ለኢየሱስ ማለት በሰሜኑ ውስጥ የነበረው ኢየሱስን የማውቀው የተሰበከው ኢየሱስ ከሰማይ ሰማያት የወረደው ዓለምን ከመፍጠሩ አስቀድሞ በአንድነቱ በሦስትነቱ ከባሕርይ አባቱ ጋር የነበረ ከአብ ጋር በክብር በመለኮት የሚተካከል ዘመን ከዘመን በኋላ ዓለምን የተፈጠረበት ቃል ሕያው ቃል ሥጋ ሆነ ወአደረ ላዕሌነ እንዳለ ቅዱስ ወንጌላዊ ዮሐንስ ከእመቤታችን ሰው የሆነ መከራ መስቀልን የተቀበለ ስለኛ ሞትን የሞተ ሞትን ድል አድርጎ ትንሣኤ በኩር ሆኖ በኩራት ትንሣኤያችን ያበሰረ በ40ኛው ቀን ያረገ በ50ኛው ቀን መንፈስ ቅዱስን የላከ ዳግመኛ ይህን ዓለም በዛሬው ዕለት የሚያሳልፈው አምላክ በሰሜኑ እንዳለ አውቃለሁ። ይህን አውቃለሁ። ነገር ግን ከአጋንንት ጋር ተጠቅሳቅሶ ድራማ የሚሰራበት ኢየሱስ በሰሜን ግን አላውቅም። በሰው ልሳን የማይነገር ሰው ጆሮ የማያዳምጠው ልሳን የአጋንንት ጭፈራ ግን አላውቅም። በሰሜኑ በኩል አላውቅም። የእውነት አላውቅም። እንግዲህ ሰሜኑን ለኢየሱስ ማለት ለዚህ ኢየሱስ ይሆናል ማለት ነው። የተለየ ኢየሱስ ካለ ኢየሱስ ይሆናል ማለት ነው። ከኦርቶዶክሳዊት ቤተክርስቲያን የተለየው ኢየሱስ እንግዲህ ድራማ የሚያስደስተው ኢየሱስ ይኖር አላውቅም። እነሱ ይመስለኛል ሰሜኑ ለኢየሱስ ይህ አይነት መንፈስ ያለው እንጂ ከዚያ በፊት ግን አባቶቻችን አንገታቸውን የሰጡለት ቅድም የኔታ እንዳሏችሁ እነ መምህር ወልደ ሚካኤል ወንበር ተክለው አንገታቸውን በድሩሽ የተቀሉለት ኢየሱስ ክርስቶስ እንዳለ ግን አውቃለሁ። ሰማዕትነት አምልጥ ተብሎ እልፍ አእላፍ 8000 ኦርቶዶክሳውያን የተሰውለት ኢየሱስ ግን አውቃለሁ። በረሃብ አለንጋ እየተገረፉ የአባቶቻችን ውርስ ሃይማኖት የሚጠብቁለት የሚያከብሩት ከረሃብ ጋር እየታገለ የሚያከብሩት አምላክ እንዳለ ግን አውቃለሁ። ኢየሱስ እንዳለ አውቃለሁ። እንዳልኳችሁ በማጭበርበር ሰው በማጣለል በእርዳታ ስም ሰውን ማጠር የሚያስፈታ ኢየሱስ ግን አላውቅም። በዚያ የሚከብር ኢየሱስ ግን አላውቅም። ስንዴ ሰጥቶ ሃይማኖትን የሚያስክዱለት ሲክዱለት ደስ የሚለው የሚከብር ኢየሱስ ግን አላውቅም። በሰሜኑ በኩል እኔ አላውቅም። በአዲስ እንግዳ ትምህርት እንዳትወሰዱ። እኛ ከመሰረትላችሁ መሰረት አትውጡ። መላእክት ከሰማይ እንኳን ቢሰብኳችሁ ምን አታድርጉ። ዋሰረ ዚያነትሉ እናንተ ግን የኛን አሰራዊት ተከተሉ እንዳለ ቅዱስ ጳውሎስ አንገታችን የሰጡን ወልደ ሚካኤል እንከተላለን እንጂ በጭፈራ በዳንስ የሚደንስ የሚከብር ኢየሱስን ልንከተል አንችልም። እሱ ኢየሱስን ያላውቀው እግዚአብሔር ይስጥልኝ። ቀለኝ ተሰማለ ባል እግዚአብሔር ይስጥልኝ።